ከሮናልዲኒዮ ጎቾ ዲያሲስ ሞሬራ በኋላ የተገኘው የተለየው ባለተሰጥኦ የኳስ ብልሃተኛ ነው። አስመሳይ አይደለም፣ ደፋርና ልባም ነው። ከእልፍ ዘረኞች ብቻውን በየስቴዲየሙ ተባጥሷል። አንድም ቀን አንገቱን ደፍቶ አያውቅም። ማድሪድ ዋና ከለላው እናቱ ቤቱ ነው። ስንቶች በጥቁርነታቸው ተሸማቀው በሚኖሩበት ዓለም ከድንቅ ችሎታው ጋር ዘረኞቹን ሁሉ በጀግንነት በወጣት ዕድሜው ተጋፍጦ ድል የነሳ ሳተና ነው። ለምን እንደ ሌሎቹ አምሳያ ጥቁሮቹ አንገትህን ደፍታ አትኖርም? አስመስላ አታልፍም? ለሰከንድ የሚቀበለው ጉዳይ አይደለም። ይህ የቪኒሲየስ ጁኒየር ዘረኝነት ያጀበው ደማቅ የእግር ኳስ ሕይወት ፈተና ነው። የቻምፒየንስ ሊግ ጥሎ ማለፍ ምሽት ምርጧ ጎል ከስታዲዮ ዴሊዩዝ እግር ኳስን የሚወዱ ሁሉ ተመለከቱ። ቪኒ ጎሏን አስቆጥሮ እንደ ሮጀር ሚላ ከቤኔፊካ ደጋፊዎች ፊት ደነሰ። ይህ አመጽ መቀስቀስ ነው ብለው ዳኛው ለቪኒ ቢጫ ሰጡት። እሳት ተነሳ። ከ10 ደቂቃ በላይም ጨዋታው ተቋረጠ። ብራዚላዊ ተአምረኛን ከሜዳው በኳስ ችሎታው እንደማይችሉት ሲረዱ የተለመደ ጥቁርነቱን አስታውሰው ለሚተናኮሱ ዘረኞች እጅ ይሰጣል፣ ይጨቃጨቃል፣ ሜዳ ለቆ ይወጣል። እንደርሱ ባለፉት 5 ዓመታት በዘረኝነት የተፈተነም የለም።